ዛብል ተገደለች እሷ ስታገባው ራሱ በግድ ነው ያገባች። ለጋብቻው እኮ አንድ ቀን እኮ አንድ ሌሊት እኮ ነው የቀራቸው አይደል እንዴ? ስለዚህ ታዲያ ለምንድን ምን እግሬን ዛብል ተገኘው? ምን ቀን ነው እኔ እንደው ይኸውልህ ምናልባት ብዙ ገንዘብ ተከፍሎ ብዙ ነገር አድርገህ ሲጀመር አሁን ያለበት ሁኔታ እኔ የፊቱ ባላቅም እንደዚህ እንዳልነበርክ ነግረውኛል። አሁን ላይ የተሻለ ሁኔታ የተሻላለ እኔ ተከፍሎ የሚኪያስ ልገለው ምን እያልከኝ ነው? አትዋሽኝ። እሱ እኮ ነው ሰው ያደረገኝ። ተፈራ አትዋሽኝ። ለምንድን ነው ትክክለኛውን ነገር የማትገላግለኝ? ለምንድን ነው ይሄ ሁሉ ነገር ዙሪያ ጥምጥም የምንሄደው? መጀመሪያ መዋሸት ፈለክ። እኔ አልገባውም። እኔ ቤት ውስጥ አልነበርኩም። ከዛ ደግሞ አሁን አመንክ። ሆዴ ተቃጠለ እያለ ነበር አልክ። ይኸውልህ ባለኔ እንዲሳበብ የሚፈልጉ ሰዎች አሉ። እኔ አልገደልኩትም። እመነኝ። ጭራሽ ልክ ልትሆን ትችላለህ። ምናልባት ወደ አንተ እንዲሳበብ የሚፈልጉ ሰዎች ሊኖሩ ይችላሉ። ግን ደግሞ ትክክለኛውን ነገር በመንገር ነው ይሄን ነገር የምታደርገው። እየደበቅክ ያለው ነገር አለ። እኔ ሚስቱ ናት የገደለችው። ማህሌት በቃ ማህሌት ናት እኔ የገደለችው። እመነኝ እኮ ምክንያቱም ይኸውልህ ማህሌት ምን ልበልህ ትቀናል። በቃ እሱ ከሴቶች ጋር በሚያወራው ለቅናት ብላ ይኸውልህ ለሰርጓ አንድ ሌሊት ሲቀሯት ገሎ እመነኝ ሌላ ምክንያት ከሌላት ሌላ ነገር የምታደርገው ነገር ሌላ ሰው ገሎት ከሆነ መርምሩ። እኔም ብቻ ነው እንደምትመረምሩት ወይ? እኔ አልገደልኩትም። በቃ ያለውን ነገር እየነገርኩ ተቃጠልኩ አለኝ። ውሃ ሰጠሁት። ምንድነው ልታወራኝ የምታውቀው ነገር እንዳላቃለሁ ራስህ እባክህ እንዴት በምን እጄ ነው የምገለው? ያበላኝን እጄ እንዴት ነው የምቆርጠው? ይኸውልህ እመነኝ የሰጠኝን እጄ እንዴት ነው የምቆርጠው? ምክንያቱም ለህግ ይኸውልህ የሰጠኸው ቃልና አሁን ለኔ የምሰጠው ቃል ራሱ የተምታታ ነገር ነው እየነገርከኝ ያለኸው። ምንድነው ልታሳብ? እኔ እኮ በቃ እሺ አልገደልኩትም። ምንድነው ወይ ልታስሩን ከፈለክ አንድ ጥያቄ እጠይቅሃለሁ ያለው እየነገርኩ እኮ ነው እውነቱን። እሺ ቀጥል። ምንድን ይላከ? ይኸውልህ በቃ አትምታኝ፣ እነግርሃለሁ ያለው ነገር። አሁንም ካልተናገርክ እቀጠቅጥሃለሁ። እሺ ልንገር፣ ቀጥል። ይኸውልህ ሚኪ ስራ ሲሰራ እኔ ነኝ ብዙ ጊዜ ማመጣል ቼክ በእኔ ስም ተቀብዬ አመጣለሁ፣ ሰጠዋለሁ። ሲፈልግ አንተ ጋር ይሁን ይለኛል፣ ሲፈልግ አውጥተህ ወደዚህ አካውንት አስገባልኝ። የዛንም ዕለት እንደተለመደው ልኮኝ ነበር 350 ሺህ ብር ሄደህ ተቀበል አለኝ። ገተር ህንጻ ሄጄ ተቀበልኩ። 350 ሺህ ብር 350 ሺህ ብር ቼክ ተቀበልኩ። እሺ በማን ስም? ለምን ሮማንት ስም የምትቀበለው? እሱ እንደዛ ነው የሚያደርገው። ለተቀበል ይለኛል፣ ሲፈልግ እሱ ወደሚፈልገው አካውንት አስገባለታል። ሚኪ ይኸውልህ ወንድሜ ባንተ ስም አንተን ያምናል፣ ያምነኛል። አታሽኝ ባክህ። እውነቴን እኮ ነው። ይኸውልህ ከዚህ በፊት ያሉትን የባንክ ይኸውልህ ስቴትመንቶችን አወጣለሁ አያለሁ፣ ደስ ይለኛል። ከዚህ በፊት እንደዛ ያደርጋል። አዎ በእኔ ስም ነው የማወጣው፣ ወደዚህ አካውንት አስገባ። ከዚህ በለጠ ብር እንደዛ ተታቀለ አውቃለሁ እኮ አልኩ። ወይ ስራ የሚሰራበትን ብር በእኔ ስም ነው እየሄድኩ የምቀበለው ቼክ። ይሄ አሁን የተደረገ አይደለም። አምጥቼ ሰጠዋለሁ። እዚህ አካውንት አስገባ ሲለኝ እሱ እንዳለኝ አይደለም። ታዲያ ለምን ሮም ዋሽት ያስፈልጋል? ሌላ ጊዜ የምታደርገው ከሆነ ለምንድን ነው ልኳል ስለ አላከኝም ለምን ነው የምትለው? ቆይ ልነግርህ እኮ ነው። እሺ ይሄ ብር በስሜ ተጽፎ ይዤ መጣሁ 350 ሺህ። እሺ ስገባ ቼኩን ይኸው ተቀበልኩ ልለው ተቃጠልኩ። ውሃ ስጠኝ እያለ ነው የጠበቀኝ። አትዋሸኝልህ። ራስህ ያንን ብር ለመብላት ስትል አድርገው የነገርኩህ እኮ ነው እውነት። ውሃ ስጠኝ ተቃጠልኩ አለኝ። እሺ ምንድነው ብዬ ውሃ ሰጠሁት እኮ አልኩ። ተቃጠልኩ እያለ አረፋ ደፈቀ፣ ወደቀ። ብዬ ጮኩ። ሚስቱን ጠራው፣ ተሰበሰበ ሰው። ሐኪም ቤት ሳይደርስ እንዳየው ህይወቱ አለፈ። ይሄ ቼክ እኔ ጋር ቀረ። ስለዚህ ቼኩን ለመደበቅ ስትል ነው በቃ ይሄውን አውጣው። ቼኩን 350 ሺህ ብሩን እጄ ላይ ነው፣ ግማሹን እየጠጣሁበት። ይኸውልህ ምናልባት ለዚህ ብር ብለህ አጠፍተኸው ቢሆን ጭራሽ። እውነቴን ነው የምነግርህ። ሚኪ ደግ ነው፣ ይወደኛል፣ ብዙ ነገር አውርቶኛል፣ ወዳጄ ነው። እኔ እንዲቀየር ያላደረገው ጥረት የለም። ይህን ነገር አጣራለሁ። ምናልባት ከዚህ በፊት እርግጠኛ ነህ ከዚህ የበለጠ ብር እንደዚህ አውጥተህለት ታውቃለህ? ነው እኮ ታዲያ ማድረግ ካፈለክ መግደል ከፈለክ ለምን ያን ያልገደልከው? አሁን ለምን አደረግከው? አልገደልኩትም። እመነኝ፣ አልገደልኩም። ልገለው አልችልም። አንድ ያለኝ ወዳጄ እሱ ነው። የምጠጣው ወድጄ አይደል። ይኸው 350 ሺህ ብሩን እየጠጣሁት ግማሽ አድርሼዋለሁ። ይኸውልህ እየነገርኩህ ያለሁት እውነቱን ነው። እሺ ከዛ በፊት ከዛ በላይ ገንዘብ የምታወጣ ከሆነ አሁን ለ350 ሺህ ብር ብለህ አልገደልኩትም እኮ እያልኩ አንተ። እሺ ካልገደልከው ማን ነው ታዲያ? ሚኪያስ ነው የገደለው። እየነገርኩህ ወዳጄ፣ እሱ የነገረኝ ነገር አለ።
የምጠረጥረው ነገር አለ ማለት አንድ ነገር ጠይቀህ ትመጣለህ፣ እውነቱ ላይ ትደርሳለህ። ይሄን ያዝልኝ። የምታውቀው ነገር አለ? አዎ እየነገርኩ የነገረኝ ነገር አለ። ስለ ሚኪያስ የምታውቀው ነገር አለ? እየነገርኩ እኮ አንተ ታዲያ ለምን ረማት ነገር እየነገርኩ ነው እኮ። ስማኝ፣ ጠይቀህ ትመጣለህ፣ ሁነኛ ነገር እነግርሃለሁ። ይህን ነገር ጠይቀህ ስትደርስበት ያለውን ነገር እነግርሃለሁ። ገዳዩን ትይዟል። አለቅ። ለምን ነው ታዲያ ለህግ ያልተናገርኩ? ይሄን ነገር ለምን በብር ለሚያልቅ? እሺ፣ ስለዚህ የምታውቀው ነገር አለ፣ እዚህ መሀል የምትነግረኝ ነገር አለ ማለት ነው። አልኩህ፣ ነገርኩህ እኮ። ይሄ ነገር ውሸትህን ቢሆን ግን እውነቴን ነው እየነገርኩህ። ሲጣርግ ይገድልሃል። እየነገርኩህ ያለሁት እውነቴን ነው። አይምሮዬም ሰላም እያጣ ያለውን ነገር እነግርሃለሁ። ሚኪያስ ወዳጄ ነው። እኔ ልገለው አልችልም። የሚያበላኝ፣ የሚያጠጣኝ፣ የሚያለብሰኝ ወዳጄ